ጌታ ነው። አሜን አሜን። ኢየሱስ ጌታ ነው። ሃሌሉያ። እስቲ ሁሉ ሰው እጁን ቀኝ እጁን ያውሰኝና ሃሌሉያ ሃሌሉያ። ሁሉ ሰው ቀኝ እጁን ሃሌሉያ። የተወደደውን ቀኝ እጃችሁን አንሱና ሃሌሉያ ከኔ ጋራ እንደዚህ ብላችሁ አውጁ። ሃሌሉያ። በኔ ህይወት በሉ እስቲ ኢየሱስ በሉ እስቲ ይበልጣል በሉ እስቲ ሃሌሉያ። ከምን ይበልጣል? ድገሙና ኢየሱስ በሉ እስቲ ከሁሉም በሉ እስቲ ይበልጣል በሉ እስቲ ይልቃል በሉ እስቲ ሃሌሉያ። አንግዲላችሁ ማውን ጮክ በሉና ኢየሱስ በሉ እስቲ። ኖ ድምጻችሁ እንደዚህ አይደለም። ኢየሱስ በሉ እስቲ ወደር አልባ ነው በሉ እስቲ ሃሌሉያ። the supremacy of Christ ይሏል። ሃሌሉያ ወደር አልባ ነው ኢየሱስ። አረ አሜን ሁላችንም በእግሮቻችን እንቆምና የተወደደውን የጌታ ቃል እናነባለን። ሃሌሉያ። የዕብራውያንን መልእክት ከምዕራፍ 1 የዕብራውያንን መልእክት ከምዕራፍ 1 ከቁጥር 1 እስከ 3 ያለው ሁላችንም በጋራ አብረን በናዝሬቱ ጌታ በኢየሱስ ክርስቶስ ስም እናነባለን። እንደዚህ ይላል ዕብራውያን 1 ከምዕራፍ 1 እስከ 3 ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረ። አሜን በሉ እስቲ። እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣን ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። ሃሌሉያ። እንጸልይ። ያራባሃቲ ዳጋሃዳ ላራባዳላራባ ጄና ማሃዲ ማጋታ ዳሃዲ ያላራባስ መንፈስ አለ። ሃሌሉያ። መንፈስ ቅዱስ በሙላት አለ። አረ አሜን ሃሌሉያ። የእስራኤል ቅዱስ የዘላለም አባት እግዚአብሔር አባት ሆይ እጅግ አድርገን እናመሰግንሃለን። ደግሞ እግዚአብሔር አባት ሆይ እድል ሰጥተህ እግዚአብሔር ሆይ የእግዚአብሔርን ቃል እሰማለሁ እንደሚል ቃልህን ልንሰማ እግዚአብሔር አባት ሆይ እድል ሰጥተህ እድሜ ጨምረህ ከፊት ስለሰበሰብከን ስም እግዚአብሔር አባት ሆይ ይባረክ። እነሆ እኔ ባሪያህ እግዚአብሔር አባት ሆይ በዚህ በወደድከው ታላቅ ጉባኤ ፊትና በንጉሱ በአንተ ፊት እግዚአብሔር አባት ሆይ አሁን በዚህ ሰዓት ራሴን አዋርዳለሁ። እግዚአብሔር ራሴን ዝቅ አደርግልሃለሁ። በባሪያህ ላይ እግዚአብሔር አባት ሆይ ያለ መከልከል በአንደበቴ ላይ አንተ ብቻ ሰልጥን። እግዚአብሔር አንተ ብቻ ደምቀታይ ልጅህን ብቻ ከፍ ከፍ አድርግ። እኔን ከህዝብ ልብ ላይ ሰውር። ልጅህን ብቻ አግንን። ይሄን ታደርጋለህ፣ ስም ይባረክ። ቃልህ ይመጣል፣ ትፈውሰናለህ፣ ስም ይባረክ። ቃልህ እግዚአብሔር አባት ሆይ የተወረወረ የህዝብ ልብ ውስጥ ይገባል፣ ስም ይባረክ። ለብዙዎች ነፃ መውጣት ይሆናል፣ ስም ይባረክ። ከፍ ከፍ እንላለን፣ ስም ይባረክ። ሃሌሉያ። ይህንን የማይወድ የትኛውም የጨለማ ጉልበትና ኃይል ሁሉ በናዝሬቱ ጌታ በኢየሱስ ስም አሁን የተቃጠለ ይሆን። ከአካባቢው ላይ አሁን የወደቀ ይሆን። አዚም ድንዛዜን የሚዘራ መንፈስ ሁሉ የታሰረ ይሆን። ቃልን እንዳንሰማ የሚታገድ በኢየሱስ ስም አሁን አስሬዋለሁ። ልጆች ተፈተው
ቃልን ስለሚሰሙ ተባረክ። በመካከላችን በሙላት ስለምትንቀሳቀስ ተባረክ። በኢየሱስ ክርስቶስ ስም ጸለይን፣ አሜን። ክብር ሰጣችሁ ቁጭ በሉ። ሃሌሉያ። ኢየሱስ ጌታ ነው። ደስ የሚል ጊዜ ነበረን በአምልኮ። ሃሌሉያ። እግዚአብሔር ነክቶናል። ሃሌሉያ። የአምልኮ መሪዎች እግዚአብሔር ዘመናችሁን ይባርክ። አሁን ደግሞ በቃሉ አብረን ከፍ እንላለን። እንግዲህ ያነበብኩላችሁን ይህንን የዕብራውያን መጽሐፍን አጠቃላይ ስዕል እንዲኖራችሁ ወይንም ደግሞ ዳራውን እንድታቁት እንደ መግቢያ የሚሆኑ ሐሳቦችን እነግራችኋለሁ። እና የዚህ የዕብራውያን መጽሐፍ ሊቃውንት ሲናገሩ የመጽሐፍ ቅዱሳችን ትንሹ መጽሐፍ ነው ይሉታል። ሌላ ራሱን የቻለ ትንሽ መጽሐፍ ነው ይሉታል ዕብራውያንን። ለምን ስትሉ ዕብራውያን መጽሐፍ ብሉይ ኪዳንን በሙሉ ሰብስቦ አምጥቶ የገለጠበት ኃይል፣ የተረጎመበት ኃይል፣ እንዲሁም ደግሞ አዲስ ኪዳንን ምናልባትም እንኳን ዕብራውያን ተጽፎ ባይሆን ኖሮ በዚህ ደረጃ የኢየሱስ ክርስቶስን ክህነት ላንረዳ እስከምንችል ድረስ የዕብራውያን መጽሐፍ ባይጻፍልን ኖሮ በዚህ ደረጃ ክህነቱን ላናይ እንችል ነበር። ስለዚህ ምን ይላሉ? ዕብራውያን መጽሐፍ ራሱን ችሎ ወጥቶ ትንሽዬ መጽሐፍ ቅዱስ ነው ይላል። ሁለቱንም ስለያዘ ብሉይ ኪዳንንም አምጥቶ አዲስ ኪዳንንም አምጥቶ የሚያብራራበት የሚገልጥበት መጠን በጣም ጥልቅ ስለሆነ የብሉይ ኪዳን መጽሐፍ በዋነኛነት የሚያብራራውና የሚገልጠው ኢየሱስን ነው። ኢየሱስን የገለጠበት መጠን እጅግ በጣም ጥልቅ ነው። ሌሎች መጽሐፍቶች ገልጠውታል፣ አዎ። ነገር ግን ዕብራውያን ደግሞ ኢየሱስን የገለጠበትና ያብራራበት መንገድ እጅግ በጣም ጥልቅ ነው። የዕብራውያንን መጽሐፍ እንዲሁ ጀምራችሁ የምትተውት አይደለም፣ ክፍት ነው። ዛሬ እኔ የምጀምረው ክፍት ነው። ሃሌሉያ። እድል እግዚአብሔር በሰጠን ጊዜ ሁሉ ቆመን የምናስተምረው ነው። ተከታታይ ትምህርት ሆኖ በጣም ሳምንታትን ወራትን ሊፈጅ የሚችል ነው። ይሄ 13 ምዕራፍ ማለት ስለ ኢየሱስ ክርስቶስ ማንነት ሰዎች በደንብ እንዲያውቁ፣ የበለጠ እንዲያውቁ፣ የበለጠ ውስጣቸው እንዲገባ፣ የበለጠ እንዲኖሩበት፣ የበለጠ እንዲወዳጁት፣ የበለጠ እሱን መያዝና ወደ እሱ መጠጋት እንዲችሉ ኢየሱስን የሚተረትር ኢየሱስን የሚገልጥ መጽሐፍ ነው። ኢየሱስ ጌታ ነው። ሃሌሉያ። ጥልቅ መጽሐፍ ነው። ስሙ ይባረክ። እንግዲህ ሊቃውንት ማን የጻፈው በሚለው ኢሹ ላይ ብዙ ክርክር አለ። አብዛኛዎቹ ሰዎች ከ400 ዓመተ ምህረት አካባቢ ጀምሮ ይሄ መጽሐፍ የሐዋርያው ጳውሎስ መልእክት ተብሎ ተጽፎ ስለነበረ እስከሆነ ሺህ ዓመት ድረስ፣ በኋላ ግን ብቻውን የዕብራውያን መልእክት ብሎ ስለመጣ እናም ደግሞ አጻጻፉ በብዛት ከጳውሎስ ጋር ይገናኛል በማለት የስነ መለኮት ሊቃውንት ይከራከራሉ፣ ይሟገታሉ። ኖ ይሄ መጽሐፍ የጻፈው ጳውሎስ ነው ይላሉ። 100% ማን እንደጻፈው ምንም አይነት ምላሽም የለም፣ እርግጠኝነትም የለም። ግን ምን አለ? ይሄ ሲስተማቲክ ቲዮሎጂ በሚለው ፕሪንሲፕል ግን ሰዎች እያነሱ እከሌ ሊሆን ይችላል እከሌ ሊሆን ይችላል እያሉ ይሰጡታል። ስለዚህ አንዳንዶች ማን ይላሉ? ጳውሎስ ነው ይላሉ። አንዳንዶች ደግሞ ኖ የመጽሐፍ ቅዱሳችንን 27% የጻፈው ሉቃስ በጣም ሊትሬቸር ስለሆነ እሱ ሊሆን ይችላል ይላሉ። ያነሷቸው ሰዎች ወደ 13 ይጠጋሉ። ሁሉንም ማንሳት አንችልም። ነገር ግን ዋና የሚያጠጓጓቸውን ሰዎች ብቻ አሳይቻችሁ አልፋለሁ። ስለዚህ ሉቃስ ሊሆን ይችላሉ ይላሉ። አንዳንዶች ደግሞ አይደለም። ትዝ ይላችኋል ቆሮንቶስ ቤተክርስቲያን ላይ መጥቶ ያስተማረ በጳውሎስ በተከላት በቆሮንቶስ ቤተክርስቲያን ላይ መጥቶ ያስተማረ አጵሎስ አለ። አጵሎስ ደግሞ በዛ ቸርች ላይ መጥቶ ሲያስተምር ሰው ላይ የአጵሎስ ነኝ እስኪል ድረስ ተከፍሏል። ስለዚህ አጵሎስ በጣም ነገር አዋቂ ፕሪቸር ስለሆነ ቲቸር ስለሆነ አንዳንድ ሊቃውንቶች እሱ ሳይሆን አይቀርም የጻፈው ይላሉ። አንዳንድ ሊቃውንት ደግሞ የክህነትን የገለጸበት ሊቀ ካህንነትን የገለጸ
ኢየሩሳሌምን የሚመራ በኢየሩሳሌም ያለችውን ቤተክርስቲያን የሚመራ ሌዋዊ ካህን ሳይሆን አይቀርም በሚል ደግሞ ለባርናባስ የሚሰጧል። ነገር ግን ዋናው ቁም ነገር ማንም ጻፈው ማንም መጽሐፍ ቅዱሳችን በሙሉ በመንፈስ ቅዱስ የተመሩ አባቶች ስለተጻፉ መልእክቱ ስለተጻፈልን ክብር ለንጉሱ ይሁን። አሜን አትሉም ወይ? ዋናው መልእክቱ ስለሆነ ሃሌሉያ። ማነው የጻፈው የሚለውን ነገር እርግጠኛ 100% ለመሆን ማለት ነው ወደ ጌታ ስንሄድ እናውቃለን። የዛኔ እርግጠኛ ሆነን እንጨብጣለን የጻፈውን። ሃሌሉያ። ኢየሱስ ጌታ ነው፣ ስሙ ለዘላለም ይባረክ። ስለዚህ ይሄ ነገር የተጻፈው ኢየሩሳሌም ከመፍረሷ በፊት ነው ብለው ይላል። ኢየሩሳሌም ከመፍረሷ በፊት፣ ምክንያቱም ኢየሩሳሌም 70ዎቹ አካባቢ ነው የፈረሰችው። ስለዚህ 60ዎቹ አካባቢ ነው የተጻፈው። ቢኮዝ ስለ ድንኳኑና በድንኳኑ አካባቢ ስላለውና ስለ ድንኳኑ ውስጥ ስለነበረው ስርዓት ስለሚያነሳ ኢየሩሳሌም ሳትፈርስ በፊት የተጻፈ ነው በሚል ያምናሉ። ስለዚህ ዋናነት ግን መጽሐፉ ትኩረቱ ምንድነው ብላችሁ ስትሉ ኢየሱስ ላይ ፎከስ ያደረገ ነው። ኮምፓራቲቭ ቲዮሎጂ የሚሰራ ነው። ብሉይ ኪዳንንና አዲስ ኪዳንን እያነጻጸረ ኢየሱስን የሚያልቅበት መጽሐፍ ነው። ኢየሱስን የሚያገንበት መጽሐፍ ነው። ሰው ሁሉ አይኑን ወደ ኢየሱስ እንዲያደርግ ሃሌሉያ የሚሞግት መጽሐፍ ነው። ማንን ነው የሚሞግተው? ተደራሲያኖቹ ማን ናቸው? ለማን የተጻፈው ስትሉ ለዕብራውያን። ዕብራውያን ደግሞ ምንድናቸው? አይሁድ ናቸው። ዕብራውያን ደግሞ ምንድናቸው? እስራኤላውያን ናቸው። እነዚህ ሰዎች ምንድናቸው ስትሉ በጣም ከሕጉ ጋር ቁርኝነት ያላቸው ናቸው። ከመቅደሱ ጋር የተቆራኙ ናቸው። ከመስዋዕቱ ጋር የተቆራኙ ናቸው። በብሉይ ኪዳን ካለው ስርዓት ጋር ራሳቸውን ያቆራኙ ናቸው። ስለዚህ አንዳንዶቹ የደከሙበት፣ የዛሉበት፣ ወደ ኋላ የሚያዩበት፣ የቀደመውን ኪዳን የሚያስቡበት፣ ለማፈግፈግ የሚመኙበት፣ በጣም በብዙ መከራ ውስጥ ያለፉበት ጉዳይ ስለሆነና ነገሩ ደግሞ ደማቸው ውስጥ ያለ ስለሆነ ሕጉ የኛ ነው የሚሉ ስለሆነ መጽሐፉ አዲስ ኪዳን የኛ ነው ስለሚሉ በዛ ውስጥ ያለው ታሪክ የኛ ነው ስለሚሉ አባቶች የኛ ናቸው ስለሚሉ አየ የቀደመውን የብሉይ ኪዳንን ስርዓት ባለቤት ሆኖበት ስለሆነ ምን ያስባሉ ማለት ነው? ሲዝሉ ሲደክሙ ሊመለሱ ሲያስቡ ወደ ኋላ ሊሉ ሲያስቡ ከመከራው የተነሳ ከሚያልፉበት ነገር የተነሳ የቀድሞውን ነገር መናፈቅ ሲጀምሩ ጸሐፊው መጥቶ የሞገተበት እያገኛችሁኝ ነው። ጸሐፊው መጥቶ አዲስ ኪዳንንና ብሉይ ኪዳንን ይዞ እምነታቸውን እንዲያጸኑ፣ እንዳይዝሉ፣ እንዳይወድቁ፣ መሰባሰባቸውን እንዳይተው፣ ህብረታቸውን እንዳይተው፣ አንድነታቸውን እንዳይተው፣ ይልቁንም ደግሞ ሃሌሉያ የሞተላቸውን ሃሌሉያ ኢየሱስን እንዳይተው የሚሞግትበት፣ ሳይራራ የሚሞግትበት፣ በጭካኔ የሚሞግትበት፣ ትምክታቸውን የሚመታበት፣ ድጋፋቸውን የሚያፈርስበት ሃሌሉያ መጽሐፍ ነው የዕብራውያን መጽሐፍ። ስለዚህ መጥቶ ሳይራራ ይናገራል። የኔ ነው ባሉት ጉዳይ፣ በያዙት ጉዳይ፣ አልላቀቅ ባሉት ጉዳይ ላይ በጭካኔ መጥቶ ይናገራል። ምን ይላል? የእምነት አባቶቻቸውን እያነሳ ኢየሱስን አቁሞ ከኢየሱስ አጠገብ የእምነት አባቶችን እያመጣ ያቆመ ሃሌሉያ ትምክቴ ነው የሚሉትን ሁሉ ይመታል። ትምክቴ ነው የሚሉትን ሁሉ ያፈርሳል። ሌላውን ነገር ያደበዝዝባቸዋል። ዛሬ እግዚአብሔር ከኔም ከናንተም ከምድሬ ላይ ኢየሱስን ያደበዘዘውን ይመታል። ጮክ ብለሽ አሜን በይ። ሃሌሉያ ኢየሱስን ያደበዘዘ ዘንዶ ዛሬ ይወጋል። በቃሉ ይመታል። በቃሉ ከምድሬ ላይ ይመታል። ዛሬም አሉ
የሚያዝኑ አሉ፣ የሚያደክሙ አሉ። ከመከራው ብዛት የተነሳ ከሁኔታው ብዛት የተነሳ ወደ ኋላ እንድትል የሚያደርግ ከኢየሱስ ዓይንን እንድታነሳ ሊያደርግ ያለ ዛሬ ክፉ በኢየሱስም ይቀጣል ነው በሉ። ሃሌሉያ። አይችልም በሉ እስቲ። ያድናል ኢየሱስ። ስለዚህ የዕብራውያን ጻፊ በጭካኔ መጣና ማለት ነው ኖ አብርሃም አመጣና አብርሃምን ታላቁን የእምነት ሰው ኢየሱስ ከአብርሃም ይበልጣል። ሃሌሉያ አሜን። ሙሴን አመጣና ሙሴ ከኢየሱስ ኢየሱስ ከሙሴ ምን ይላል? ይበልጣል አላቸው። አሮንንና ሌዋውያንን አምጥቶ ሃሌሉያ ከኢየሱስ አይበልጡም፣ ኢየሱስ ከነዚህ ይበልጣል። ሃሌሉያ ቢኮዝ አሁን እንደዚህ እኛ እንደምንለው ቀላል እንዳይመስላችሁ። አሁን እናንተ ስለተፈወሳችሁ ብርሃን ስለበራላችሁ እውነት ስለገባችሁ ነው። ለሰዎቹ ይሄ ታሪክ ነው። አያት እግዚአብሔር እየመጣ የተናገራቸው ያወራቸው ራሱን የገለጠላቸው በእነዚህ መንገዶች ነው። ገብቷችኋል? እየመጣ ያወራቸው በነቢያቱ እየመጣ ያወራቸው በብሉይ ኪዳን ሕግጋቶች ውስጥ ነው። እየመጣ ያወራቸው በአገልጋዮቹ በኩል ነው። ነቢያቱ የእግዚአብሔር አፍ ነበሩ። የሚገለጠው በእነሱ ነው። ስለዚህ አሁን ለአእምሯቸው ምን ያህል ከባድ እንደሆነ አስቡ። ገብቷችኋል አይደል? እነሱ አእምሮ ውስጥ ያለው እግዚአብሔር የተገለጠበትና እነሱን እግዚአብሔር ኮኔክት ያደረገበት ያወራበት መንገድ ነው እየነካ ያለው የዕብራውያን ጻፊ። ለምን እግዚአብሔር የሚገለጠው በነቢያት ነበር። መካከለኛ ሆኖ የእግዚአብሔር አፍ ሆኖ እግዚአብሔር እንደዚህ ይላችኋል እያለ ያወራቸው ነበር። ስለዚህ እነዚህ ሰዎች ለነቢያት ከፍተኛ የሆነ አክብሮት አላቸው። እውነትም ደግሞ ይገባቸዋል። አሜን አትሉ? ያው ድንቅ ነበሩ፣ ልዩ ነበሩ፣ የሚገርሙ ነበሩ። ሃሌሉያ በጣም ድንቅ ናቸው። እስከ ሞት ድረስ ራሳቸውን የሰጡ ናቸው። እስከ ሞት ድረስ ሃሌሉያ ትንሣኤን ተስፋ እያደረጉ ያለ ስስት ህይወታቸውን የሰጡ ናቸው። ጨካኝ ነው የሚባለው የዕብራውያን ጻፊ ለዛ ነው። መጥቶ ግን ይነግራቸዋል። ኖ ኢየሱስ ከመላእክት ይበልጣል ይላቸዋል። ኢየሱስ ያድናል። ሃሌሉያ። ስለዚህ ኢየሱስ ምን ያህል የላቀ እንደሆነ ምን ያህል በላጭ እንደሆነ እየነገረ የተደገፉበትን መደገፊያ ይሰብርባቸው ነበር። ሃሌሉያ። ዛሬ ሃሌሉያ ከኢየሱስ ውጪ መደገፊያ የሆኑ ነገሮች ሁሉ ይሰባበራሉ። አረ ይሰበር በኢየሱስ። የትኛው ቡቱቱና ኮተት የሆነ ነገር ሁሉ ይቀርበት። ኢየሱስን የጋረደ ነገር ይመታ። ከምድር ላይ ግርዶሹ ይነሳ። ያድናል ኢየሱስ። ሃሌሉያ። ኢየሱስ ይበልጣል ይበለኝ ጉባኤው። ሃሌሉያ። ይመጣና ሞገታቸው ይበልጣል። እናንተ ትምክህት ካደረጓቸው እናንተ ከተደገፋቸው አዎ እነሱ ተናግረው ሊሆን ይችላል። አዎ በእነሱ ሰብኳል። አዎ በእነሱ ታምራት አድርጓል። አዎ እስከ ሞት ራሳቸውን ሰጥተውት ሊሆን ይችላል። ነገር ግን አለ ሃሌሉያ ሃሌሉያ በአዲሱ ኪዳን የተመለጠው ግን ኢየሱስ ሃሌሉያ ኤላራባ የእግዚአብሔር የመጨረሻ መገለጥ የሆነው ኢየሱስ ይበልጣል አለ። ከሁሉ ይበልጣል አለ። ማርዳሃት ያናማንዳስ ይሄን ይዘን እንሻገራለን። ማታጋዲ ያናራባዳና ይሄን እያወጅን እንሻገራለን። ሃሌሉያ ይበልጣል ኢየሱስ። ወደር አልባ ነው ኢየሱስ። የመጨረሻው መገለጥ ነው ኢየሱስ። ድምድማት ነው ኢየሱስ። ሌላ ምንጠብቀው መገለጥ የለም። አሜን። የለም ሌላ መገለጥ በሉስ። እሰይ ይሁንለት ለታረደው በግ፣ ይሁንለት ክብር፣
ዛሬም እናፈርሳለን። ኢየሱስ ጌታ ነው። ኢየሱስን ያደበዘዘውን እንመታዋለን። ሃሌሉያ! እሱ ብቻ ምድራችን ላይ ይገናል። ቤትሽ ላይ ይገናል። ልጆች ላይ ይገናል። ቤተ ክርስቲያን ላይ ይገናል። ሌላ ምናገነው የለም። ያድናል ኢየሱስ። ስለዚህ በዚህ ክፍል መጽሐፉን አይቆምም፣ ክፍት አድርጌ ነው የምተዋወላችኋል። ስለዚህ በዚህ ባነበብኩላችሁ ክፍል ውስጥ ማለት ነው በእነዚህ 3 ቁጥሮች ቀጥሎ ያሉትን ምዕራፎች በሙሉ የሚናገርበትንና የሚያብራራበትን መሰረት ይጥላል። እንደ መግቢያ ነው ይሄ፣ እንደ መሰረት ነው ይሄ፣ እንደ ፋውንዴሽን ነው ይሄ። ምዕራፍ 1 ያነበብነው ክፍል ከ1 እስከ 3 ያለው መሰረት ነው የሚጥለው። ሌሎቹን ይሄንኑ ነው በሌሎቹ ምዕራፍ እያብራራ እየተነተነ የሚሄደው። ይሄ ፋውንዴሽን ነው። ኢየሱስ ጌታ ነው። ሃሌሉያ ሃሌሉያ። ስለዚህ በጣም ይገርመኛል ምን አይነት ጸሐፊ እንደሆነ በጣም ይገርመኛል። አንተ እኮ ለእስራኤል ሕዝብ እኮ የቀይ ባህር መከፈል እኮ ተራ ጉዳይ እንዳይመስል፣ የዳንኤል በአንበሳ ጉድጓድ ውስጥ መጣል ተራ ጉዳይ እንዳይመስል፣ የተራበ አንበሳ ውስጥ ተጥሎ አንበሳው ማለት ነው ዳንኤል ለጥ ብሎ ተኝቶ የአንበሳው አፍ መዘጋት ተራ ታሪክ እንዳይመስል፣ የኢያሱ በገባዖን ፀሐይን ማቆም ተራ ጉዳይ እንዳይመስላችሁ። ማንም ከኢያሱ ውጪ ፀሐይን አቁሟት አያውቅም። እዚህ ጋር ሲያቆማት ለነሱ ብርሃን ሆና ኢያሱ ወጣ ብሎ አላየም እንጂ ሌላው እንዳለ ጨለማ ነው የሆነው። አባቶች የተናገሩበት መንገድ ለክርስቶስ የከፈሉት ዋጋ በእነሱ ማይንድ ውስጥ አይነኬ ነው። ግን ጸሐፊው ድፍረቱ የሚገርመኝ ልዩ መንገድ አለው። ቀለል አድርጎ አንተ ኢየሱስ ጌታ ነው። አሁን አንበበኔ እነዚህ አለ። አዎ ተናግሯል እግዚአብሔር። አዎ አውርቷል እግዚአብሔር፣ ተጠቅሞባቸዋል። ነገር ግን አለ ይሄ አለ ልዩ መንገድ ነው። ከግብፅ አለ እስከ ከነዓን ነው። ኢየሱስስ ከሲኦል እስከ ገነት ነው አለ። ሃሌሉያ! አረ ያድናል። የተናጠቀን ያድናል። ያስመለጠን ያድናል። ያጸደቀን ያድናል። ያድናል። ሃሌሉያ! እግዚአብሔር ሌላ ደስታ የለውም እህቴ። ሃሌሉያ! የእግዚአብሔር ደስታ ሙሉ የሆነው በኢየሱስ ነው። እግዚአብሔር የረካው በኢየሱስ ነው። ታላ ባህዲያና ማንዳስ ረባህዲያና ረባህዲያና ረባስ። ስለዚህ ተው አላቸው። ተው ሚሻል መጥቷል፣ የሚበልጥ መጥቷል። ሃሌሉያ! አዎ ሙሴ መጥቶ ተናግሯችሁ ሊሆን ይችላል። ሃሌሉያ! ነገር ግን አሁን ኢየሱስ የተናገራችሁ በልጁ በኩል ነው አላቸው። ማርዳሃቲና ሀዳጋስ ኢየሱስ ጌታ ነው። አያችሁ፣ አንድ ምሳሌ ዝም ብዬ ላንሳባችሁ ፈጠን ብዬ። ለምሳሌ ማለት ነው በጣም የሆነ የምትወዱት ወዳጅ ይኑራችሁ ሁላችሁም። አሁን አይምሮ ሳሉ አምጡት ያን ሰው አምጡት፣ በጣም የምትወዱትን ሰው አምጡት። እናንተ አጠገብ የለም፣ በጣም የራቀ ቦታ ነው ያለው። ይወዳችኋል፣ ትወዱታላችሁ እንበል። ኢንቲሜሳችሁ በጣም የሚገርም ነው። ፍቅር አላችሁ፣ የምታማክሩት ነው፣ የምታወያዩት ነው፣ ወዳጅ የምትሉት ነው። ግን ጎናችሁ የለም። ይሄ ሰውዬ እኔ እዛ ሀገር ነኝ እንበል። ከዛ መጥቶ ለእሷ መልእክት ቢልከኝ ወዳጅሽ እኮ መልእክት ላከ፣ ደህና ነሽ ወይ እንዴት ነሽ ቤትሽ ምናምን ብላት ምን ይላታል? ደስ ይላታል እኮ አይደለም እንዴ? በሰው ምን አለኝ ትላለች፣ መልእክት ላከ ብላ ትደሰታለች። ኦኬ፣ ከፍ ቢያደርገውስ? ግንኙነቱን ከፍ ቢያደርገውስ? በቃ
በድምፁን ቢያሰማትስ? በሆነ ነገር ቀድቶ ደግሞ ድምፁን ቢልክላትስ? አሁንም የሚሰማት ከፍተኛ የሆነ ነገር ነው። ወዳጅ እኮ ከእንደዚህ አይነት ሀገር የምወደው ሰው ምን ላከል ድምፁን አሰማኝ። አይ ይጨምራል ደስታዋ። ይሄ ሰው እንደገና ቪዲዮ ቢልክላትስ? ያለበትን ሀገር እያሳያት እንዴት ነሽ እያለ ደግሞ በቪዲዮ ቢያሳያትስ? የበለጠ ደግሞ አይደለ ደስታዋ ምን ይላል ይጨምራል። ነገር ግን ሰውየው በአካል ቢመጣስ? ኢየሱስ ጌታ ነው። ዕብራውያን እንደዚህ ነው የሆነው። ሃሌሉያ። ትናንት በልዩ ልዩ መንገድ እግዚአብሔር ይናገር ነበር። አሁን ግን ሃሌሉያ በዘላለም ክብሩ እግዚአብሔር የነበረው አምላክ የነበረው ማንም ሊቀርበው የማይችል በታላቅ ብርሃን ውስጥ የነበረው ጌት ነው የሚወደን። ጌት ነው የሚወዳችሁ። እግዚአብሔር እንዴት ነው የወደደን! እንዴት ነው የራራልን! ሃሌሉያ። የተወደዳችሁበት መወደድ እኮ ልዩ ነው ወገኖቼ። የማይወዳደር እኮ ነው። የማይነጻጸር እኮ ነው። የተፈቀርሽበት ፍቅር፣ የተወደድክበት መወደድ አይነጻጸርም፣ አይወዳደርም፣ እኩያ የለው፣ አቻ የለው። ሃሌሉያ። አረ ያድናል። ሃሌሉያ። አይ ስለኛ ከዛ ከታላቅ ክብሩ በድንግል ማህፀን ውስጥ በድንግል ማርያም ማህፀን ውስጥ ሰው ሆኖ መጣ። እንደኛ ስጋን ለበሰ። እንደኛ ፍጹም አምላክ ሆነ። አዮ በመድረም እኮ ያለ ኢየሱስ እግዚአብሔር ነው። ሃሌሉያ። አረ ሃሌሉያ። ግን በባህሪው ተገዛ። ሼላ ማሃዲ አላራባስ ምን አይነት ታላቅ ፍቅር ነው! ምን አይነት መወደድ ነው! እንዴት ነው እግዚአብሔር ሰውን የሚወድበት ልክ! ሃሌሉያ። ዛሬ የሆነ ሰው ይነሳል በኢየሱስ። ሃሌሉያ። የሆነ ሰው እንደገና ይቀጣጠላል። ሃሌሉያ። እንደገና የኢየሱስ ፍቅር ይገባበታል። እንደገና ይዘምርለታል። እንደገና ይኖርለታል። እንደገና ያወራዋል። ሃሌሉያ። ያገኛችሁ የሳት ይንካችሁ የሳት ሃሌሉያ። ሚገርም ሃሌሉያ። ስለዚህ መጣና ነገራቸው ከሁሉ ይበልጣል፣ ከአባቶች ይበልጣል፣ ከነቢያት ይበልጣል፣ እናንተ ከምትሏቸው ሁሉ ይበልጣል፣ ከመላእክት ይበልጣል አላቸው። ሃሌሉያ። ጀርዳሃቲያና ማንዳስ መንፈስ ቅዱስ ስም ይባረክ። መንፈስ ቅዱስ ስም ይባረክ። ስለዚህ በላጭነቱን ምን ብሎ ነው የሚነግራቸው ስትሉ ከነቢያት በላጭ የሆነባቸውን ነጥቦች ሲያነሳ፣ ማንነቱን ሲያነሳ፣ ባህሪውን ሲያነሳ እንደዚህ አለ። ሁሉን ወራሽ ባደረገው አለ። ኢየሱስ ጌታ ነው። ኢየሱስ በሉ እስቲ ሁሉን ወራሽ ነው በሉ። ነቢያት መውረስ አይችሉም። ሁሉ አዮ ነቢያት ሁሉን ሊወርሱ አይችሉም። ኢየሱስ አለ ሃሌሉያ ሁሉን ወራሽ ነው አለ። እስቲ አብሬ ነኝ ወራሽ ነኝ በሉ እስቲ። አረ ያድናል። የእግዚአብሔር ልጆች ተናገሩ። እኔም አብሬ ወራሽ ነኝ በሉ። ያድናል ኢየሱስ። አየ ከዛ እንደገና እንደዚህ ሁሉን ወራሽ ባደረገዋል። ጉልበት ሁሉ የሚሰግዱለታል። ሃሌሉያ ምላስ ሁሉ የሚናገርለታል። በፊቱ ማንም መቆም የማይችል ሁሉ የሚሰግዱለታል። አረ ሃሌሉያ። ያንቺ ጌታ እንደዚህ አይነት ጌታ ነው። ከዛ ቀጠለና ዓለማትን በፈጠረበት አላቸው። ብልጫውን ማንነቱን ሲነግራቸው ሃሌሉያ ትምክህት የሚሉትን ሲያስጠላቸው ቼባ አይናቸው የተሰቀለበትን ሪባ ሲያወርደው ሲያደበዝዝ ሃሌሉያ እኔ ለእርሱ ተፈጥሬያለሁ በሉ እስቲ አትናገሩ። እኔ ለእርሱ ተፈጥሬያለሁ በሉ። ያድናል ኢየሱስ። ከእሱ ተፈጥረናል፣ በእሱ ተፈጥረናል። ሃሌሉያ ሁሉ በእርሱ ለእርሱ ነው። ቀጠልና እንደዚህ ያለ የእግዚአብሔር ልጅ ነው።
የእግዚአብሔር ልጆች ሊሆኑ አይችሉም። እኛም የእግዚአብሔር ልጆች የተባልንበት ልጅነት ከኢየሱስ ጋር የሚስተካከል አይደለም። አዎ ልጆች ነን፣ ግን ቢጎትን ሰን ነው ኢየሱስ። ሃሌሉያ! የእግዚአብሔር ልጅ ነው። አዮ መለኮትን የገለጠ ነው። የእግዚአብሔር መገለጫ ነው የእሱ ልጅነት። አንተ እግዚአብሔርን ልገልጠው እኮ አንችልም። ኢየሱስ ነው አብን የገለጠው። አብ ዛሬም ልንገርሽ ነገም ልንገርህ አታየው። መላእክቶች እንኳን ክንፋቸውን እንደዚህ ጋርደው እየተንቀጠቀጡ አይተው ታያቁም። እግዚአብሔርን ለመጀመሪያ ጊዜ ያዩት ሃሌሉያ በግርግም ነው ወዳጅ፣ በግርግም ነው ያዩት። ወደ ምድር ሲመጣ ነው ያዩት። ሰው ሆኖ ነው ያዩት። ለዛ ነው ክብር በአርያም በምድር ለሰው ልጆች ሁሉ ይሁን አሉ። ሃሌሉያ! አዩት፣ አሸበሸቡ። ሃሌሉያ! ልጁ ነው የገለጠው፣ ልጁ ነው ያሳየው። ማየት አትችልም። አይደለም በአዲስ ኪዳን በብሉይ ኪዳን የታየው አብ አይደለም። አትደንግጡ፣ ፊታችሁ እንደዚህ አታድርጉት። ከሁሉ ጋር መጥቶ የታየውና የተገለጠው በስጋ ወራት ያልተገለጠው ኢየሱስ ነው። ያዕቆብን መጥቶ ቢታገል ኢየሱስ ነው። አሜን በሉ እስቲ። በብሉይ ኪዳንም እንኳን ይታገል የነበረው ይገለጥ የነበረው ይዳስሳቸው የነበረው ይገለጥላቸው የነበረው ኢየሱስ ነው። ሃሌሉያ! አይተውት አያውቁም። ለመጀመሪያ ጊዜ አዩት። አይ አብን ማየት አንችልም። የእግዚአብሔር ልጅ የተባለው ለዛ ነው። ስለዚህ አታዩም አላቸው። ነቢያቶች እኮ ሊያዩት አይችሉም። ነቢያቶች እኮ አብን ሊገልጡ አይችሉም። አይ አባቶቻችን እንደዛ ሊሆኑ አይችሉም። ልጁ ነው አብን የገለጠው፣ ልጁ ነው አብን ያሳየው እያለ ይሞግታችኋል። ኖ ኖ ኖ ኖ፣ ወደኋላ እንዳትሉ። እምነታችሁን ጠበቅ አድርጋችሁ ያዙ፣ እስከ ፍጻሜ ሄዱ፣ አይናችሁን ከሱ ላይ አትንቀሉ እያላቸው ነው። በላጭ እኮ ነው እሱ እያላቸው ነው። የሚመስለው የለም እያላቸው ነው። ሃሌሉያ! ስለዚህ እንደዚህ ያላቸው